የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የአዲስ አበባ የመኖሪያ ቤት ግንባታዎች በእቅዱ መሰረት የተጓዘ መሆኑ ተገለጸ። የከተማው ፖሊስ አዛዥ ባልታወቁ ታጣቂዎች ተገደሉ። የአዲስ አበባ ፖሊስ ቲክቶከሮችን እንደማይታገስ አስታወቀ። ተቋሙ የፖለቲካ እስረኞች እንዲፈቱ ጥሪ አቀረበ። የኤርትራ ፕሬዝዳንት የሱዳን ጦርነትን ለማስቆም የሚያስችል መፍትሄ ጠቆሙ። እንዲሁም ዶናልድ ትራምፕ በ39 ሀገራት ላይ ስላጸደቁት የጉዞ ገደብ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የከተማው ፖሊስ አዛዥ ባልታወቁ ታጣቂዎች ተገደሉ። በጋምቤላ ከተማ ፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ ከትላንት ማክሰኞ ረፋድ ጀምሮ የዕለት ተዕለት እንቅስቃሴዎች መቋረጣቸውን ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። በከተማይቱ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም ነዋሪዎቹ ገልጸዋል። ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኦሞድ ኡጁሉ ግድያ የተፈጸመው ማክሰኞ ታኅሳስ 7 2018 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓደኛቸው ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉሉ ኡጁሉ ግድያ መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል ተብሏል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉት የፖሊስ አዛዥ የቅርብ ጓደኛ ተናግረዋል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለው ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጹም ትላንት ቀትር ላይ ወደ ከተማው የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎችን እንደተመለከቱ የዓይን እማኝነታቸውን ሰጥተዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው ሁለት የጋምቤላ ከተማ ነዋሪዎች በከተማይቱ ተኩስ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጠዋል። ማክሰኞ ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበር አንድ የከተማይቱ ነዋሪ ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ተቋሙ የፖለቲካ እስረኞች እንዲፈቱ ጥሪ አቀረበ። ኢሰመጎ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙና የፖለቲካ እስረኞች እንዲፈቱ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በሀገሪቱ የተለያዩ አካባቢዎች በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶች እንዲቆሙ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ የሰብአዊ መብቶች ቀንን አስመልክቶ ባወጣው መግለጫ አሳሰበም። ኢሰመጎ የሰብአዊ መብቶች ቀን በሚከበርበት በዚህ ወቅት በሀገሪቱ በተለያዩ ክልሎች ውስጥ ልዩ ልዩ የሰብአዊ መብት ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛል ብሏል። በሀገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ በሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ ሰብአዊ መብቶች ጥሰቶች ተጋልጠዋል ሲልም አክሏል። ኢሰመጎ በመግለጫው ምንም እንኳን የሰሜኑ የኢትዮጵያ ግጭት በፕሪቶሪያ ስምምነት ቢቆምም ተፈናቃዮችን ወደ ቀድሞ ቀያቸው ከመመለስ፣ ትጥቅ ከማስፈታትና ከሽግግር ፍትህ ጋር የተያያዙ ነጥቦች ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር መጋለጣቸውን ጠቁሟል። መንግስት የዜጎችን መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ ባለመወጣቱ ምክንያት በሀገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገው መሻሻል ሊታይ እንዳልቻለ የጠቆመው ድርጅቱ በዚህም በአማራ ክልልና በኦሮሚያ በተወሰኑ አካባቢዎች ቀጥሎ ባለው ግጭት ከፍተኛ የሆነ የሰብአዊ መብቶች ጥሰቶች ተባብሰው ቀጥለዋል ብሏል። የአዲስ አበባ የመኖሪያ ቤት ግንባታዎች በእቅዱ መሰረት እየተጓዘ መሆኑ ተገለጸ። የቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በበጀት ዓመቱ የተጀመሩና ነባር የመኖሪያ ቤት ግንባታዎች አፈጻጸም ነባራዊ ሁኔታን ገምግመዋል። ግንባታዎቹ በአፈጻጸም ደረጃቸው ነባሮቹ ሳይቶች እስከ 84 በመቶ የደረሱ መሆናቸውንና አዳዲሶቹ ሳይቶች ደግሞ እስከ 18 በመቶ ሆነው እንደየአጀማመራቸው ጊዜ በተለያዩ የአፈጻጸም ደረጃ ላይ የሚገኙ መሆናቸውን በቀረበው ሪፖርት ታይቷል። ከተማ አስተዳደሩ በቢሮውና በኮርፖሬሽኑ ላይ የጣለውን የ100 ሺህ ቤቶች ግንባታ በእቅዱ መሰረት ለማሳካት የተጀመረውን የ24/7 ጥብቅ የሥራ ዲሲፕሊን በማስቀጠል መምራትና በየደረጃው ያላቸው አመራሮች የፕሮጀክት ክትትል አፈጻጸማቸውን ከምንጊዜውም በላይ ማላቅ ይገባቸዋል ተብሏል። በግምገማው የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስን ጨምሮ ኢንጂነር ቶማስ ደበለ የቤቶች ልማት ኮርፖሬሽን ዋና ዳይሬክተርና የኮርፖሬሽኑ የማዕከልና የአራቱም ቅርንጫፍ አመራሮች ተሳትፈዋል ተብሏል።
የአዲስ አበባ ፖሊስ ቲክቶከሮችን እንደማይታገስ አስታወቀም። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ፣ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የማህበራዊ ሚዲያን በኃላፊነት በመጠቀም ትውልድን ማነጽ እንደሚገባም የበርካቶች ሀሳብና አስተያየት ከመሆኑም አልፎ ዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታ በተለያዩ የሚዲያ አማራጮች ሀሳቦቻቸውን እየሰጡም ይገኛሉ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ፣ ከማህበረሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰርስ ኤንድ ኮንተንት ክሬተርስ የሚሉ 4 ግለሰቦችን በቁጥጥር ስር አውሎም ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድ እና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበረተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፈ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ ደንብ ልብስ ለብሰው የመማሪያ ወንበሮች ላይ ቆሞ በመጨፈር በመምህራን ላይ በማሾፍ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ከአምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርም በመጠቀም ከወገብ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳቸው የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር መዋሉ ተገልጿል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የኤርትራ ፕሬዝዳንት የሱዳን ጦርነትን ለማስቆም የሚያስችል መፍትሄ ጠቆሙ። የሱዳንን ጦርነት ለማስቆም የአርኤስኤፍን የአቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለበት አሳስበዋል። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮች በገፍ እየቀረበለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ፕሬዝዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታይር ከተሰኘው የሀገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሽ መሐመድ ቢን ሳልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣ ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዝዳንቱ ጨምረውም የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችና ቅጥረኛዎች እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህ የተነሳም በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎችም ውድመቶች መከሰታቸው መቀጠሉን አስረድተዋል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፉ ማህበረሰብን ከተፋላሚዎች ለአንደኛው የሚደረገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱን ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳዑዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛና ወሳኝ ሚና መጫወት ይገባታል፣ አመራሩም ትንንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት መለየት ይኖርበታል ብለዋል። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነቶችን በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ዶናልድ ትራምፕ ተጨማሪ የጉዞ እግድ አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚደረጉ የጉዞ ገደቦችን በከፍተኛ ሁኔታ የሚያሰፋ አዲስ አዋጅ ማክሰኞ ዕለት ፈርመዋል። በዚህ አዋጅ መሰረት ቀደም ሲል 19 የነበሩት ሙሉ ወይም ከፊል የጉዞ እገዳ የተጣለባቸው ሀገራት ቁጥር ወደ 39 እንዲያድግ ተደርጓል። ዋይት ሀውስ እንደገለጸው እርምጃው የተወሰደው ዝርዝሩ ውስጥ የተካተቱት ሀገራት ተጓዦችን በመለየትና መረጃን በማጋራት ረገድ ከፍተኛ የደህንነት ጉድለት ስለታየባቸው ነው። በፕሬዝዳንቱ አዲሱ ውሳኔ መሰረት 7 ሀገራት ላኦስ፣ ሴራሊዮን፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን እና ሶሪያ
በሙሉ የጉዞ እገዳ ዝርዝር ውስጥ ተካተዋል። በተጨማሪም እንደ ናይጄሪያ፣ ታንዛኒያ፣ ሴኔጋል እና ዛምቢያ ያሉ 15 ሀገራት አዲስ የከፊል እገዳ ተጥሎባቸዋል። አዋጁ ከሀገራቱ በተጨማሪ በፍልስጤም ባለስልጣን የጉዞ ሰነድ በሚጠቀሙ ግለሰቦች ላይም ገደብ ጥሏል። ፕሬዚዳንት ትራምፕ ይህንን ጥብቅ እርምጃ የወሰዱት በዋሽንግተን ዲሲ አንድ የብሔራዊ ጥበቃ አባል በአፍጋኒስታን ተወላጅ መገደሉን ተከትሎ የኢሚግሬሽን ቁጥጥሩን ለማጠናከር በሚያደርጉት ጥረት አካል መሆኑ ተገልጿል። ትራምፕ ከጉዞ እገዳው በተጨማሪ የጥገኝነት ጥያቄዎችን ማገዳቸውንና የተጀመረውን መጠነ ሰፊ ስደተኞችን የማስወጣት ዘመቻ አጠናክረው እንደሚቀጥሉ አስታውቀዋል። ይህ በእንዲህ እንዳለ አዋጁ ህጋዊ የቋሚ ነዋሪነት ፍቃድ ግሪን ካርድ ያላቸውንና ቀደም ሲል ቪዛ የተሰጣቸውን ግለሰቦች በተመለከተ የተወሰኑ ልዩ ሁኔታዎችን እንደሚፈቅድ ተመልክቷል። በአሁኑ ወቅት በአጠቃላይ 39 ሀገራት በእገዳው ዝርዝር ውስጥ የሚገኙ ሲሆን ከእነዚህም መካከል እንደ ኤርትራ፣ ሶማሊያ እና ሱዳን ያሉ የምስራቅ አፍሪካ ሀገራት ይገኙበታል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።